የሁለተኛ ሩብ ዓመት ጥቅል አጠቃላይ የወረዳው በምክር ቤት ደረጃ ተገምግሞ ለምክር ቤት አባላትና አጠቃላይ ለተቋም ኃላፊዎችም ጭምር የቀረበበት መንገድ በጣም ደስ የሚል ሁኔታ ነው ያለ ማለት ነው። በተለይ ቋሚ ኮሚቴው ወይም ደግሞ ምክር ቤቱ ጥቅል አጠቃላይ የልማትና የመልካም አስተዳደር ስራዎችን በጥንካሬና በጉለት ገምግመው የመጡበት ሁኔታ ነው ያለ። ቀጣይ በተለይ ጥንካሬዎችን አስቀጥለን ጉድለቶችን ለማረም አጠቃላይ ከእያንዳንዱ ተቋም የሥራ ባህሪ አኳያ ተነስቶ እየተገመገመ ያለበት ሁኔታ ነው ያለ። ስለዚህ የመጀመሪያው ቋሚ ኮሚቴው ያየበት የገመገመበት ቀጣይ ወረዳውን በልማትና በመልካም አስተዳደር ህዝቡ ተጠቃሚ እንዲሆን ያሳየበት መንገድ በጣም ትልቅ አስተማሪ ህዝብን ሊጠቅም የሚችል ምክር ሐሳብም ጭምር የታየበት መድረክ ነው ይሄ መድረክ ማለት ነው። ሁለተኛ እንግዲህ የተቋም ኃላፊዎችም ጭምር በተለይ ጥንካሬዎችን አስቀጥሎ በመቀጠል በኩል በተለይ በየወሩ እየተገመገመ የተመራበት ሁኔታ ነው ያለ። ለምሳሌ ግብርናን ወስደን ብናይ በተለይም ደግሞ የግብዓት አቅርቦት እና ስርጭትንም ጭምር በተመለከተ እየተገመገመ የተመራበት መንገድ በጣም ደስ የሚል ነው። ከዚህም አኳያ ማህበረሰቡ ማግኘት ያለበትን የግብዓት መጠን በማግኘት በኩል እኛም በጥንካሬ የገመገምነበት ጽሕፈት ቤቱንም ጭምር አስቀርበን በዚያ ልክ ተገምግሞ ጥንካሬውንም ጭምር ያሳየበት ሁኔታ ነው ያለ ማለት ነው።